መጣል የሚክስ ማርሻል ቴክኒኮችን አንድ ላይ በማያያዝ ልምድ እየወሰድን ያለው ይሄን እርግጠኛ ሆኜ የምናገር እችላለሁ። ጆኒ ጁጁትሱ ከአድዋ ፋይት 004 በኋላ ኢንተርናሽናል የሚክስ ማርሻል ተፋላሚ ይሆናል። ኦኬ 2 ደቂቃ ከምናምኑን አይ ቲንክ እስከ 3 ደቂቃ አካባቢ በግራብሊንጉ መቆየቱ ቀድሞ ስትራይክ ያደረገው ጆኒ በግራብሊንጉ ነው ባለው ቴክኒክ እና ባለው የስትራይክ መጠን ማለት ነውና ጆኒም ተሳክቶለት ያሸንፎታል። ጆኒ ከሴዶ አስተያየት ለመስጠት ይከብዳል። ሁለቱም ታፍ ተጫዋች ናቸው። ጆኒም በጣም ኤክስፒሪየንስ አለው ግራውንድ ላይ የጨዋታውንም ላይበላሽበት ይችላል። ሴዶም ደግሞ ያው በተለይ ስትራይከር ላይ በጣም ቆሞ በጣም ይጫወታል። በቴኳንዶ ነው ጥሩ ይጫወታል። እሱ ዲፌንድ ካደረገው ግራውንድ ላይ ከተቋቋመው ሴዶ ላይ ያሸንፈው ይችላል። ጆኒ ደግሞ ያው ስትራይከሩን ካበላሸበትና ወደ ግራውንድ ከጣለው ደግሞ ምንም ጥርጥር የለውም ጆኒ ያሸንፋል። ግን ያው ሁለቱም ማስተር አዲሱ እንደሚታወቀው በአሁኑ ቅዳሜ የጆኒ ጁጁትሱ እና የሴዶ ፊልም ይካሄዳል እና በዚህ ፊልም ላይ ማን ያሸንፍ ይመስላል? ማን ያሸንፋል? ማን ይሸነፋል? እሱ ለተቀማጭ ሰማይ ቅርብ ነው ይላሉ አንድ ሰው። ልትጓጓ ትችላለህ፣ ልትመኝ ትችላለህ። ነገር ግን ለኬላ ያሸንፋል፣ ለኬላ ያሸንፋል የሚለው እሱ እንደ ግል ነው። እሺ እንደ ተመልካች ነው። ነገር ግን ውጊያን እከሌ ያሸንፋል እከሌ ይሸነፋል ማለት አትችልም። ቅጽበታዊ ደቂቃና ማይክሮ ሰከንድ ለውጥ ለሽንፈትም ለአሸናፊነትም ይዳርጋል። ነገር ግን እርግጠኛ ሆኜ የምናገረው ጆኒ ጁጁትሱ ከአድዋ ፋይት 004 በኋላ ኢንተርናሽናል የሚክስ ማርሻል አርት ተፋላሚ ነው። እስካሁን ያሉትን ነገሮች በጁጁትሱ ግራፕሊንግ እና ግራውንድ ቴክኒክ ነው እያሸነፈ ያለው። አሁን እጁን እግሩን መያዝ መጣል የሚክስ ማርሻል ቴክኒኮችን አንድ ላይ በማያያዝ ልምድ እየወሰድን ያለው ይሄን እርግጠኛ ሆኜ የምናገር እችላለሁ። ጆኒ ጁጁትሱ ከአድዋ ፋይት 004 በኋላ ኢንተርናሽናል የሚክስ ማርሻል አርት ተፋላሚ ይሆናል። ኦኬ ምንድነው ግምት ማስቀመጥ ትፈልጋለህ ወይ? እስኪ ወይ አስተያየት ለተመልካቾቻችን። እንግዲህ ጆኒ ከሴዶ አስተያየት ለመስጠት ይከብዳል። ሁለቱም ታፍ ተጫዋች ናቸው። ጆኒም በጣም ኤክስፒሪየንስ አለው ግራውንድ ላይ የጨዋታውንም ላይበላሽበት ይችላል። ሴዶም ደግሞ ያው በተለይ ስትራይከር ላይ በጣም ቆሞ በጣም ይጫወታል። በቴኳንዶ ነው ጥሩ ይጫወታል። እሱ ዲፌንድ ካደረገው ግራውንድ ላይ ከተቋቋመው ሴዶ ላይ ያሸንፈው ይችላል። ጆኒ ደግሞ ያው ስትራይከሩን ካበላሸበትና ወደ ግራውንድ ከጣለው ደግሞ ምንም ጥርጥር የለውም ጆኒ ያሸንፋል። ግን ያው ሁለቱም ለመፍረድ ትንሽ ያስቸግራል። ግራውንድ ላይ እንዳይወድቅ ሴዶ ወደም ግራውንድ ላይ እንዳያደርግ ማለት ምን አይነት አጫወት ቢጫወት ለሴዶ ማለት ተጠቃሚ ነው ትላለህ? ለዚህ ጨዋታ ያው ይታወቃል ግራውንድ ላይ ምን ያህል ጆኒ ምን አይነት ብቃት እንዳለው ያው እያየ ነው እንዳለ ነው። አሪፍ ላይ ነው ያለውና ምን አይነት ጨዋታ ቢጫወት ለሴዶ ይጠቅማል ብለህ ታስባለህ? አሚን ሴዶ ያው ትንሽ ዲስታንሱን ጠብቆ ቢጫወት ገምቷል። አሚን ትሬኒንግ ላይ ቢሆን ላሳየው ይችላል እንዴት አድርገን ከአሁን በተለይ ግራብሊንግ ተጫዋቾች ጋር ስትጫወት እንዴት አድርገን መጫወት እንዳለብህ ያሉ ቴክኒኮች አሉ። ራስን ዲፌንድ ለማድረግ እያደረክ የምትጫወቶቹ ጨዋታዎች አሉ። ስለዚህ እነዛን ቴክኒክ አሁን ሰርቶበት ከመጣ ያው ጆኒ በሚወረወርበት ሰዓት እግሩን ለመያዝ እግሩን ይዞ ለመጣል በሚያደርግበት ሰዓት እነዛን ዲፌንድ አድርጎ ከተከላከለ ያማል ተስቡ መጫወት አለበት ነው። ያው የሆነ እየተሳበ መጫወት ያለበት ሞራ ወደፊት ከሚጠጋው እየተሳበ እያጠቀሙ ይመስለኛል። ቁመትም ልዩነት አላቸው መሰለኝና ትንሽ ቁመት አጠር ያለ ሰው ሾልኮ በየትኛው መንገድ ተጠግቶ ሊጥለው ይችላል፣ እንትን ሊያደርገው ይችላል። 6 ወር ሙሉ ያዞርከንን አልወዳደርም እወዳደራለሁ በዚህ ገብቻለሁ ቻው ብያለሁ ቱርክ ሄጃለሁ አውሮፓ ልሄድ ነው አልመለስም እንቁላሉ ተሰበረ እንቁላሉ መተት አለው ምናምን ስትል የነበር ሰጋቱራ ዛሬ ተረግጠሃል። እጅን አጣው ነበር እጅን ቋቋ አርጎ ሰብሮል ነበርና ተርፈሻል ልንገር ብዬ
ማምሻውን በተደረጉ ትላልቅ ፋይቶች የነ ሰይዶን ጨምሮ ማለት ነው እኔን በጣም ካስደመሙኝ ፋይቶች መካከል የመጀመሪያው የሰይዶና የጆኒ ከመሆኑ በፊት ማለት ነው የታይሰንና የአብርሃም አለም ነበረ። የአብርሃም አለምና የታይሰን ፋይት በጣም አስደማሚ ፋይት ነበረ። የሚገርም ፉክክር ያየንበት ፋይት ነበረ። ግን በመጨረሻም ማለት ነው አብርሃም አለም ዶሚኔት ያደረገበት ፋይት ነበረ። በመጨረሻም ታይሰን ውጤቱን ባትቀበለውም ያው ድጋሚ ስታዩ ታይሰን በደንብ ውጤቱን ታረጋግጣለች ብዬ አስባለሁ። ለሚቀጥለው ሰርታ እንደምትመጣና አሪፍ ነገር እንደምታሳየን አልጠራጠርም። አብርሃም አለም ደግሞ ቻምፕ ይገባል ብራዘር፣ ምርጥ ነገር ነው ያሳየው። በሌሎቹም ፋይት ስመጣላችሁ እዚህ ጋር በጣም አሪፍ ብዬ ያሰብኩትና የተለየ ነገር ያሳየኝ ብዬ ያየሁት ንቃተ ህሊናን ነው። ንቃተ ህሊናን በመጀመሪያው ጨዋታ ላይ የነበረውን ድክመት አሻሽሎ የሚገርም ነገር አሳይቶን ውጤቱን አስጠብቆ ወጥቷል። በመጨረሻም ደግሞ የሰይዱና የጆኒ ፋይት ደግሞ የሚገርም ፋይት ነበር። እሱም ፋይት ጋይስ ያው ሌሎቻችሁ በጊዜ በማለቁ ትንሽ የሚደብራችሁ ሊኖር ይችላል። ግን ከንቃተ ህሊናና ከጆኒ የተማርነው ነገር አለና ጆኒ ሞር ኤክስፒሪንስ ከመሆኑ የተነሳ ሰይዶ 2 ደቂቃ ከምናምኑን አይ ቲንክ እስከ 3 ደቂቃ አካባቢ በግራብሊንጉ መቆየቱ ቀድሞ ስትራይክ ያደረገው ጆኒ በግራብሊንጉ ነው ባለው ቴክኒክ እና ባለው የስትራይክ መጠን ማለት ነው። እና ጆኒም ተሳክቶለት አሸንፎታል። ለሱም ኮንግራጁሌሽን ብሏሉ ማለት ነው። በመጀመሪያው ፋይት ደግሞ በነ ዛህራም የሚገርም ነገር አይተናል። የዛህራም ተጋጣሚ በጣም ጀግና ታፍ የሆነች ተጋጣሚ ነበረች። ለሁለቱም ጀግኖች ናችሁ እያልኩኝ ዛህራን ኮንግራላት አለው። ሁላችሁም እዛ ላይ ያሸነፋችሁት ስፔሻሊ እነ መስፈን ብሩ የሚያምር ነገር በእነሱም ፋይት ታፍ የሆነ ፋይት እናያየ ነው። እነሱንም ኮንግራድ አለው። እና የሼሪም ተጋጣሚ የሚገራርሙ ልጆችን አይቻለሁ እኔ በራሴ በቦክሱም በኤምኤምኤውም። እንዲሁም ደግሞ መጨረሻ ላይ እንዳየነው ወደ መካከል አካባቢ ላይ የእድሪስን ፋይት አይተን ነበረ። እድሪስን በሚገርም ሁኔታ ነው በድል ያጠናቀቀው። እሱም ኮላውቱን በሚቀጥለው ዙር ላይ ያለውን ነገር ያዝ በለው ብሏል። ረቢ ጉዳይ ስንመጣ ረቢቅ ሀገራችንን በሚገርም ሁኔታ ነው አሁንም ከፍ ያደረገው። የኖክአውት አርቲስት መሆኑን በዛው እያረጋገጠ ፊርማውን እያሳረፈ ሪንግ ላይ እየቀጠለ ነው ያለው። እንግዲህ ለረቢቅ ቢግ ኮንግራጁሌሽን እንዳለው ሀገራችንን ስላስጠራ ቤተሰቦች ያው እንግዲህ የማይረሳ ታይሰንና የፍቅረ ማርያም ያደሰን አንዳንድ ኮላቶችን አይተን ነበረ። በሱስ ጉዳይ ምን ትላላችሁ? እኔ ደግሞ ስቲል ማለት ነው አብርሃም አለም ቻምፕ ነው። ከአብርሃም አለም ጋር ቢገናኙም የሚል ሀሳብ አለኝ። ከታይሰን ጋር ቢገናኙ የሚል ሀሳብ አለኝ። እንግዲህ ብዙ ስፖንሰሮች ያላችሁ ዩኬ ድረስ አምጥታችሁ እነዚህ ልጆች እንደምታጫውቷቸው አልጠራጠርም። ያዝ በለው አሸናፊ ጥሩ ቆይታ ሳይታችኋል። ከልብ አድርገን እናመሰግናለን። ጆኒ ቤልትን ነገበል ሴዶ ጀግናችን ይህን ፋይት እውን እንዲሆን አድርጋል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴዶ ስለደገፋችሁልን ለሴዶ ሞራል እስቲ ስጡልን። ጀግናችን ይህን ውድድር እውነት አድርገውልናል። ቴንኪዩ ከልብ አድርገን እናመሰግናለን። ዶክተር የሕክምና ባለሙያ medical staff, please come to the octagon. Thank you,
የሚሰጠው የሚነካው ማላ ነው። አልሐምዱሊላህ ረብል ዓለሚን ከሽዬ እገኛለሁ ማለት ነው። ከሽዬ እገኛለሁ ፈጣሪ ነው የሚሰጠው። እዚህ ጋር በእኔ ምክንያት ሁሉም መጥቷል። እሱም እኔ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደንቃለሁ። አሁንም በጁጁትሱ ስኪል ነው ያሸነፍኩት እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ